አትወልደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የሕማም ሰው ይመስላል እንዲህ ስታየው፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተሸከመ። ዓለም ላይ ያለውን የኛ የሆነውን በሙሉ ወሰደ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አባቱ በደዌ ያደቀው ዘንድ ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። የሞትን መከራ ጌታ ኢየሱስ ክርስቶስ በእግዚአብሔር ጸጋ ተቀብሏል። እስራኤልን ከጠላቶቿ አድኖ ነፃ የሚያወጣን የምንጠብቀው የሚዋረድ፣ የሚሰቃይ፣ የሚንከራተት ብሎም በመስቀል ላይ እርቃኑን የሚሞት እንደዚህ አይነት ከወንበዴዎች ጋር ሞቱን ከባለጠጎች ጋር መቃብሩን የሚካፈል እንደዚህ አይነት መስ የለንም፣ አይነበብም ተብሎ በአይሁዳውያን ምኵራብ ለ100 ዓመታት ኢሳይያስ 53 አይነበብም። ፎርቢድን ነው፣ የተከለከለ። እንኳን ኢየሱስ ሰው ሆነ። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ኢየሱስን በስጋ እንደመጣ የማይቀበል የተረገመ ይሁን። ኢየሱስን በስጋ እንደመጣ የማይቀበል ባይዘው አምላክ እንደሆነ የማይቀበል አይደለም፣ በስጋ እንደመጣ የማይቀበል ኢየሱስ ስጋ የሚመስል ነው የለበሰው የሚል ኢየሱስ ስጋ አልለበሰም የሚል የተረገመ ይሁን ይላል። ከቸርች ላይ ዳራስ ይዙት አይደለም የሚለው፣ አናቴማ ነው የሚለው። ሰይጣን በወደቀበት ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው። ቀጥሎ ሳልቬሽን የለም፣ በእግዚአብሔር ፊት መቆም አይቻል። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ። የሰማነውን ነገር ማና የእግዚአብሔር እስክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር የሚስብ ውበት ወይም ግርማ እንድንወደውም የሚያደርግ መልክ አልነበር። በሰዎች የተናቀና የተጠላ የሕማም ሰውና ሲቃይ ያልተ ሰዎች ፊታቸውን እንደሚያዞሩበት አይነት የተናቅ ነበር። እኛም በእርግጥ እርሱ ደዌያችንን ወሰደ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደ ተሰቃይ ቆጠር። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም በእርሱ ላይ የወደቀው ቅጣት ለእኛ ሰላም፣ በእርሱ ቁስል እኛ ተፈወሰ። በጣም ክሪቲካል ናቸው እነዚህ ሰዎች ሲጽፉ። ዝም ብለው ያገኙትን ነገር የሚጽፉ አይነት ሰዎች አይደሉም። አንደኛ በመንፈስ ቅዱስ ቁጥጥር ውስጥ ናቸው። ቀጥሎ የእግዚአብሔር ቃል ነው የሚጽፉት። ቀጥሎ ለቤተ ክርስቲያን ነው እየተጻፈ ያለ። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ ወይንም የሞትን መከራ ተቀበለ ብቻ አይደለም ያሉት፣ በእግዚአብሔር ጸጋ የሚላለ ጌታ ኢየሱስ ክርስቶስ ይህንን የመስቀል ሞት ለመሞት በዚህ ሲቃይና መከራ ውስጥ ለማለፍ የእግዚአብሔር ጸጋ አስፈልጎት ነበር። ኢትስ ኤ ዲቫይን ኢንዶመንት። እግዚአብሔር ሊያቀርብ የሚገባው መለኮታዊ አቅም ነበር። ስለዚህ በእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የሞትና የመከራን መንገድ ጨርሶ የማይሆን ነገር ሆነ፣ የማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም፣ ይሄ ሆነ። ሊሆን አይችልም፣ ሆነ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ሥጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። የዚህ ደብዳቤ ጸሐፊ ጥቂት ከመላእክት ያሳነስከውን ኢየሱስን ሰው መሆኑ ኢንካርኔሽን፣ አምላክ በመካከላችን ሥጋ ለብሶ ማደሩ እኮ እግዚአብሔር ያስረዳል። በእውነት እንዲገባን እኔ ጸልያለሁ። ጳውሎስን እንደ እብድ ያደረገው ምንድን ነው? ወንጌል ገባኝ። ክብሩን አስጣለው፣ ዝናውን አስጣለው። እጅግ በጣም ምጡቅ ሰውዬ፣ መንገድ ለመንገድ ተንከራታች፣ በየእስር ቤቱ ዘዋሪ ያደረገው ምንድን ነው? እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ በግልጽ። እኔ ሌባ አይደለሁም ወንበዴ አይደለሁም አለ። የተከበርኩ ሰው ነኝ። በየእስር ቤቱ ከሌባና ከወንበዴ ጋር አብሬ የምታሰረው ለወንጌል። ወንጌል ገባኝ ምን ላድርገው አለ። እና አንድ ነብይ አለ አይደል ኢሳይያስ የሚባል ከ700 ዓመት በኋላ የሚመጣውን ኢየሱስን ፊዚካሊ ምን እንደሚመስል ጻፈ። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፈ። ወንጌላትን የጻፉልን ሰዎች በሰው ሳይድ ቆመው ሰው እንዲህ ሲያየው ነው የጻፉት። ኢሳይያስ በእግዚአብሔር ሳይድ ቆመ። ሞሬ ኢሳይያስ እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃይ ያየው።
እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን አንዷን ኢየሱስ ይሄን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይሄን ሁሉ መከራ የሚሄደው ለሱ አይደለም፣ ለኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት የሚገባኝ ሰው አንዷን ለመሆን ፈቃደኛ አይደለሁም። ከዚህ ውስጥ ለምሳሌ የተጠላ የሚለውን ፈቃደኛ አይደለሁም ለመውሰድ። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይንህ ደም ግባት የለውም፣ አትወደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው ይችላል። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለበት። አታየው። ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይለ ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከም። ኢየሱስስ ተቀብሎ ነው። ኢየሱስ አራግፎት አይደለም፣ ወስዶት ነው። ይህንን ቃል እኮ ማቴዎስ ሲነግረን አያሌ የታመሙ ሰዎችን ወደ ኢየሱስ አመጡ ይልና ፈወሳቸው ይልና ህመማችንን ተቀበለ፣ ደዌያችን ከመሚ ወሰደ። ሰውየው መቆም ሰውነቱን የጨረሰውን ደዌ ኢየሱስ ነው እላዩ ላይ ያንን ሲቅ ኢየሱስ እየተካ ያቺ ሴት ትዝ ትላችኋለች፣ አመንዝራ የተገኘችው በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በምትኳ እኔ ሞታለሁ እኮ ህጉ የሚጠይቀው ነው። ነገሩ ሞት ያስመጣለሁ፣ እኔ ሞትልሻለሁ በሰላም ሂጂ። እግዚአብሔር አብ ከሰማይ ወርዶ ሙሴና ኤልያስ ኢየሱስን በአካል ሲያዋሩ የአይን ምስክር ነው ጴጥሮስ። መሲህ እንደሆነ እርግጠኛ ነው። ሲጎትቱበት ኖ አለ ጴጥሮስ፣ ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው፣ አባቱ ተወው። የሰው ጆሮ ጴጥሮስ ሲቆርጥ ኢየሱስ እንኳን ቆረጥክ ተከታይ አላለውም። ጴጥሮስ አቤት ሰይፍን ወደ ሰገባ መል ከዚህም ደግሞ ይልቅ ገና እሞታለሁ። ለመያዜ ለመጎተቴ ነው ውርደት የመሰላው። ገና የመስቀል ሞት ከፊት ያለ፣ ያንን ሞት ካልሞትኩኝ እናንተ ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲነገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። የዚህ ደብዳቤ ጸሐፊ የክርስቶስን ሲቃይ እንደዚህ አድርጎ ነካክቶ እንዲዳስሱት አድርጎ እንደ ቶማስ ገባበት። ቀጥሎስ የሚቀጥሉት ምዕራፎች ላይ ይመጣል። ክህነቱ ጋር ሲመጣ የጌታ የኢየሱስ ክርስቶስን ሲቃይ ያስዳስሳቸው። የሮማውያን ጅራፍ ድመት ጅራፍ የሚባለው እላዩ ላይ ሹልሹል የናስ ሁክ አለው። ቀጥሎስ ሹልሹል አጥንት አለ ላዩ ላይ። አንድ ጊዜ እንደዚህ እርፍ ብሎ ብድ ጊዜ ቡጭቅ ስጋ ቡጭቅ። እጅግ በጣም አሰቃቂ ነው። ሞት ይቀላል በዛ ከመቀ ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን ገራፊው ገዳዩ እጅና እጁን እዚያ ጲላጦስ ፍርድ ወንበር ፊት ባለ ግንድ ላይ አንበራ። ጀርባውን ሰው መግደል የሚያዝን ብረት ነው። ኦልሞስት ጅራፋ ድምፅ አለው ሲመጣ ድጋሚ ለመግረፍ የመጀመሪያውን ይሄ የተገነን ታላቅ ሸልንዳ። ለምን በዚህ መንገድ ነው የድነታቸው ራስ ካፕቴን የዚህ ድነት ራስ ነው ኢየሱስ። እሱ ነው በመከራ ነው ፍጹም ያደረገው። እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አብ እንዴት እንደሚሰቃይ ያስቡት። ልጁ እንደዛ ሲሆን አንድያ ልጁ እኛ ልጆች እያለን እኮ አንድ ከልጆቻችን ማለት አንደኛው ልጅ ትንሽ ያመው ነው የሚሰማን። እምንሆነው እኮ ነው የምናጣው። እግዚአብሔር አንድ ልጅ አይደለም፣ አንድ አሴ ቢጎት ኢየሱስ ልጁን መሬት ላይ ጀርባውን ይጮ ያሳጋፍን 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። አብ እኮ እየተሰቃየ ነው፣ አልጨረሰም። እኛን ያየናል አብ ከጀርባ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም፣ መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይህንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትል ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ክብር አለ። አብ ዮሐንስ ሲነገር እንደዚህ ያለ ምረፈስ ይሄንን የተሰቃየውን ኢየሱስ ባቁስ ደሙ ወልሆነቱ ስጋው ተቦጫጭቆ በጀርባው በኩል ሪብሱ እየታየ በስነ ስርዓት ያልተላገ ቅርጽ የሌለው። ምክንያቱም እያሰቃዩት ነው።
መሞት ብትፈልግ ሞት እንዲርቅህ ነው የሚል ያንን ከባድ በዛ ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል ሳይበላ። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላዩ ላይ። በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። በሩቅ ይከተሉ ነበር ይላል ጴጥሮስ። በጣም በሩቅ በሰው መሃል ያየዋል። ራሱን ያድን ይሆን? ተስፋ አድርጌዋለሁ። ያድናል ራሱን? እኔን ያድነኛል አይደለም፣ ራሱን ያድን ይሆን? ከነዚህ ጨካኝ ሮማውያን እጅ አምልጦ ይወጣል? ይችላል? ሁሉ ትተው ከጲላጦስ የፍርድ ወንበር እስከ መሰቅ እስከ ራስ ቅል ሚሏት እስከ ጎልጎታ ድረስ 0 ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጭ አይደለም ኖርማሊ በእግሩ መውጣት ጠንከር ኢየሱስ ተከመ ውጣ አባዱን ሬዚስት ማድረግ አልቻለም። ኮላፕሳ በጀርባው መሬት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለው። ስለዚህ በአንድ ብታየው በደም ላዩ ላይ የረቀሉ ደግሞ እንኳን ልታምን እግዚአብሔር ግን የዘላለም እግዚአብሔር የዘላለም የተሰለው መሲሁ። ለዛ ነው ጳውሎስ ያገደ ክሩሲ ኖት ኦንሊ ዘ ሰፈሪንግ የተሰቃየ ብቻ አይደለም የተሰቀለ አልቲሜትሊ ኢየሱስ ክሩሲፋይ ሆኗል። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡ። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥ። በተለየ መንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ብዙ ልጆችን አይደለም የሚለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ለውስጥ እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ እኮ የአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። የምድር ነገስታት እኮ ገዢ ነው። ነንዴ ካህናቶቹ አቁሞ ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝም ያለው ኢየሱስ መመለስ ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰው ጆሮ የተቆረጠውን ሰው ጆሮ ለመለጠፍ ብቻ አይደለም ለሱ ሰው የዘላለም ሕይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ድነሽ ከጨጓራ መዳን አይደለም፣ ጉንፋን ማስለቀቅ አይደለም። አምላክ ሰው ሆኖ መስቀል የሞተ የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት ዳንኩት ነኝ። ሞት ኢንተራፕት የማያደርገው ሞት የማይበጣብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድነው የማያስፈራ? ኢየሱስ ሞትን ይዞት ሞተ። የንጽህናውን መጠን ይኸውና የሰውን ልጆች የኃጢአት ጥልቀት ይኸው ኢየሱስ የዚያ የኃጢአት ጥልቀት የገባው በዛ ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት አያቅም። የንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። እኔ አይደለም ያልኩት፣ ገላትያ ምዕራፍ 3 ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሌ አይናችን ፊት ይምጣ። እውነቴን ነው የምነግራችሁ። የሚያደርግልን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኝ? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻው እኮ ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ። አልበቃ ብሎት እኔ ውስጥ ገብቶ አደረ። ሳልቬሽ ያልበቃ ያለው ኢየሱስ ያንን እንጨት የቀሬናው ስምዖን ነው ስሙ ተሸክሞለት እዚያ መስቀል መሰቂያው ድረስ ይዞለት ሄደ። ወስደው መስቀል ላይ ቸነከሩት። እዚህ ጋር ነው ሳምንትም እቀጥለዋለሁ። እዚህ ጋር አይደለም የበሱት፣ እዚህ ጋር ነው። ፊዚዮሎጂካሊ በሕክምና ነርቡን ምናምን የቆረ የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ደሙን የሚሄድበትን ይቆርጡታል። ነርቭ ይበጣል። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ ነው። ለምን? የሲቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አብረው ይቆርጥ። ያንን ሁሉ ስቃይ ኢየሱስ መስቀል ላይ ሲሰቃይ አልበቃ ብሏቸው ጎኑን በጦር ዮሐንስ ነበር አይደል እንደዚህ ብሏል። ጎኑን ሲሆን የወጣውን አይቶ ዮሐንስ ብቻ ነው የጻፈው። ደምና ውሃ፣ ደም ብቻ ሳይሆን ውሃ ድሬን ተጠማው ማለት ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ። ቆዳው አጥንቱ ላይ ትለ ምንም ፈሳሽ ሰውነቱ ሙልኝ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈስ፣ እንጨቱ በኢየሱስ ደም ራ የዓለምን ሁሉ ኃጢአት እግዚአብሔር ያንን የድነታን ራስ ብዙ ልጆችን ለክብራም ቻለ። ለእኔ የተከፈለ ነው ወዳጆቼ። እማመሰግነው ስለሞተ ብቻ አይደለም፣ ስለሞተልኝ። ኢየሱስ ባሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም።
የዘላለም ፍርድ ነው ላይ ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሂድልሃል። ለዛ ነው አየህ፣ በጣም ቲንከርስ አይደሉም ወንጌልን የሚያገኙ በስብከት ሞኝን የሚያምኑት። የእግዚአብሔር ኢየሱስ በዚህ መንገድ መስቀል ላይ ሞት የዘላለም ኢየሱስ ስላልመሰለው ኢየሱስ በየዓመቱ አይሞት። ከፈለገ መቀበል ነው፣ ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም። የመጨረሻው ይሄ ነው። ድነት በእኔ በኩልና በእግዚአብሔር በኩል እኩል አይደለም። ይሄን ብዙ ጊዜ ነው የምናገረው። ድነት በእኔ በኩል ቅድም አላያችሁ ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ መሆኑ ነው የማጣው። ለምን ሞተልኛ? አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ይላል፣ አንድ ልጄን ከፈልኩ። በዚህ ጉዳይ አልደራደርም። ልጄን የገደልኩት። አየህ፣ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ይንገበገባል። አብ ሴንሲቲቭ ነው። አብ እዛ ላይ በልጁ በኩል ከመጣ ያጸድቅሃል። ልጁንም ቢከልክ አይታገስም። ልጄን ነው አይ በልጄ በኩል ካልሆነ ከቁጣ በታች በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ማንም ቢሆን እግዚአብሔር ይቀበል። ልጅህን ካልከው አቤት ብሎ መቼም እንዳትረሱ። አንዴ ድግስን ደግስ አለች ዶሮ በሬን እናዋጣን። እሺ ምን እናዋጣላት? እኔ እንቁላል አዋጣለሁ፣ አንተ ስጋ አዋጣ። አይ እሷ ከተርፏ ነው፣ እሱስ ሞቶ ነው። አይ ድግሱ እኩል አይደለም። በሬ ድግሱን ሲያስብ ዶሮ ድግሱን ስታልኩል አይደለም። አይ ድነት ለኔና ለእግዚአብሔር ተመጣጣኝ። እግዚአብሔር ልጁን ገሎ ነው ያ። እኔስ እጄን አንስቼ አምኜ ነው። አይ ሕይወት አስከፍሎታል እሱ። ይሄንን ታላቅ ድነት ቸል ብንል በመላእክ መካከለኛነት የመጣው ያ እግዚአብሔር እኮ የመላእክ መካከል አድርጎ እኮ ነው የመጣው። ግን እግዚአብሔር እንደዚህ ያለ ይሄኛው ታላቅ ነው። ያኛውን ቸል ያሉ ከተቀጡ አንፈልግም ባክህ ሙሴ ብለው ኖ ብለው የነበሩ ከተቀጡ ይሄኛው በልጄ በኩል የሰራሁትን ታላቁን ድነት ቸል ብንል እንዳተኙ ዛሬ ይሄን አስብ፣ ሲቃዩን አስብ፣ የመስቀል ሞቱን አስብ።